የመንፈስ ቅዱስ መፍሰስ። በዚህ ክፍል የመንፈስ ቅዱስ መፍሰስ የተመለከቱ አራት የተለያዩ የመጽሐፍ ቅዱስ ንባቦችን እንመለከታለን። በእያንዳንዱ ላይ ከሁሉ ተነስተን አንዳንድ ድምዳሜዎች ላይ በመድረስ ይህንን የክርስቲያናዊ ሕይወት ገጽታ በተሻለ መንገድ መገንዘብ፣ መረዳት፣ መለማመድ የሚያስችሉን መንፈሳዊ መርሆችን መዘን ለማውጣት ይረዳናል። የሐዋርያት ሥራ ምዕራፍ 2 ከቁጥር 32 እስከ 41። ይህ የሐዋርያት ሥራ ክፍል ስናነብ በተለይ ለቁጥር 33 የተለየ ትኩረት መስጠት ይኖርብናል። ይህን እናንተ አሁን የምታዩትን የምትሰሙትን ከአብ ተቀብሎ አፈሰሰ። በበዓለ ሃምሳ ቀን ጌታ ኢየሱስ መንፈስ ቅዱስን አፈሰሰ። ይህም መፍሰስ በምን ላይ የተመሰረተ ነው? ሙሉውን ክፍል በጥንቃቄ ስናነብ መሰረቱ የኢየሱስ መክበር እንደሆነ እንረዳለን። መንፈሱ በእኛ የፈሰሰው ስለ ልባችን ንጽሕና ወይንም አጥብቀን በመሻታችንና አበርትተን በመጸለያችን አይደለም። ኢየሱስ በክብር ከፍ ስላለ ነው። እንግዲህ ይህን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። መንፈስ ቅዱስ የፈሰሰው የሰውን በጎነት፣ ቅንነት ለማስረዳት ዋቤ ሳይሆን የእስራኤል ቤት ሁሉ ኢየሱስ ጌታም ክርስቶስም እንደሆነ ያውቅ ዘንድ ነው። እግዚአብሔር ይህንን የሚያሳውቀው እንዴት ነው? ቁጥር 36 የሚጀምርበት እንግዲህ የሚለው ቃል የሚያጣቅሰው ቁጥር 33ን ነው። ሰዎች ያዩትና የሰሙት ምንድን ነበረ? የመንፈስ ቅዱስን መፍሰስ ነበረ። የእግዚአብሔር መንፈስ መፍሰስ የኢየሱስ ጌትነት ማስረጃ ነው። መንፈስ ቅዱስ ፈሷል። ወንጌል ማለት ይህ ነው። አንድ ጊዜ ይህንን ነገር በክርስቶስ ለሆነ ሰው አካፈልሁት። ካካፈልኩትም በኋላ ተንበርክኮ እንዲህ ሲል ጸለየ። ጌታ ኢየሱስ ሆይ ከአብ ዘንድ ሁለት ነገር ተቀብለሃል፣ ለራስህ ክብርን፣ ለእኔ መንፈስ ቅዱስን። አንተ የተሰጠህን ተቀበልህ፣ ከብረሃል። እኔ ግን መንፈስ ቅዱስን አልተቀበልሁም። ወዲያውኑ ራሱን በፍጥነት አራመደና እንዲህ አለ፣ አንተ አልከበርክም ሊል የሚችል ማን ነው? እንደዚሁም እኔ መንፈስ ቅዱስን አልተቀበልሁም ማለት ፈጽሞ የማይቻል ነገር ነው። ያን ጊዜ ከመቅጽበት መንፈስ ቅዱስ በእርሱ ላይ ወረደ። የኃጢአት ይቅርታ ክርስቶስ በመስቀል ላይ ባከናወነው የመስቀል ሥራ ላይ የተመሰረተ ነው። የክርስቶስ መንፈስ መፍሰስም እርሱ በዙፋኑ ላይ መቀመጡን ተከትሎ የሚመጣ ነው። ይህም የመንፈስ ቅዱስ መፍሰስ በመክበሩ ላይ የተመሰረተ ነው ማለት ነው። እንደገና ከዮሐንስ 7 ጋር ማስተያየት እንችላለን። የመንፈስ ቅዱስ መፍሰስ ቅድመ ሁኔታ የእርሱ መክበር እንጂ የእኔ ማንነት ይሁን ድርጊት አይደለም። ለኃጢአቴ ይቅርታ ምንም ማድረግ እንደማይጠበቅብኝ መንፈስ ቅዱስን ለመቀበል አንዳች ማድረግ አያሻኝም። የሐዋርያት ሥራ ምዕራፍ 2 ቁጥር 38ን እናነብ። ኃጢአታቸው ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። መንፈሳዊ ስጦታን ለመቀበል መሟላት ያለበት ቅድመ ሁኔታ የኃጢአት ይቅርታ ለመቀበል የሚጠበቀው ያው ቅድመ ሁኔታ ነው። ከእግዚአብሔር ዘንድ ይቅርታ ለመቀበል የተጠየቅነው ቅድመ ሁኔታ በመሟላቱ መንፈስ ቅዱስን ለመቀበል የሚጠይቀው ቅድመ ሁኔታ አሟላም ማለት ነው። ወደ መጽሐፍ መደብር ሄጄ ለ2 መጽሐፍት 100 ብር ከከፈልሁ በኋላ አንዱን ዘንግቼ ብወጣና ኋላ አስታውሼ ብመለስ ለረሳሁት መጽሐፍ እንደገና መክፈል ይጠበቅብኛል? የሐዋርያት ሥራ ምዕራፍ 8 ከቁጥር 14 እስከ 17። ይህ ምንባብ መንፈስ ቅዱስ በሰማርያ ሰዎች ላይ የወረደበትን ሁኔታ ይተርክልናል። ሰዎች በግል ሊድኑ ይችላሉ። ከኢየሱስ ጋር እንደተሰቀለ ወንበዴ በዚህ ክፍል መንፈስ ቅዱስ መውረዱ የተነገረን ግን በግለሰብ አካል ላይ ሳይሆን በመላው የክርስቶስ አካል ላይ ነው። መንፈሱ የፈሰሰው የተበታተኑ ብልቶችን በአንድ አካል ለመጠቅለል ነውና፣ ይህም የተለያዩ ድንጋዮች አንድ ግንብ አድርጎ የሚያቆመው ሲሚንቶ ሊመሰል ይችላል። እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን
ተጠምቀናል። የሰማርያ ሁኔታ በተመለከተ ፊልጶስ ለሰማርያ ሰዎች ወንጌልን ለመስበክ ወደ ሰማርያ የሄደው በቤተ ክርስቲያን እንደተላከ ሆኖ አይደለም። መንፈስ ቅዱስ በሰማርያ ሰዎች ላይ የወረደው ፊልጶስ ወንጌልን በሰበከላቸው ጊዜ ቢሆን ኖሮ የክርስቶስ አካል አንድነት በጠፋ ነበር። ስለዚህም ከኢየሩሳሌም የመጡ ሐዋርያት በእነርሱ ላይ እጃቸውን ጫኑባቸው። ይህም አንድነታቸው የገለጡበት መንገድ ነው። ይህ የክርስቶስ አካል አንድነት ያመለክታል። በዚህም ጊዜ በቅጽበት መንፈስ ቅዱስ በሰማርያ ሰዎች ላይ ወረደ። ስለዚህም ገና በቤተ ክርስቲያን ጅማሬ ነው እግዚአብሔር የቅድመ ተከተል ሥርዓትን የደነገገው። የሰማርያ ሰዎች በእርግጥ ድነዋል። ይሁን እንጂ የአካሉን ኅብረት ገና አልተለማመዱም። መንፈስ ቅዱስ በአማኞች ላይ ይፈስ ዘንድ ይህን መርህ መጽናት ይኖርበታል። የሐዋርያት ሥራ ምዕራፍ 10 ቁጥር 44 እስከ 48 ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። መንፈስ ቅዱስ በሰማርያ ሰዎች እንዳደረገላቸው በቆርኔሌዎስ ቤትም የተሰበሰቡ አሕዛብ መንፈስ ቅዱስ ይቀበሉ ዘንድ ጴጥሮስ እጁን ጭኖ እንዲጸልይላቸው እግዚአብሔር ቢነግረው ኖሮ ጴጥሮስ ይህን ማድረግ ፈቃደኛ ይሆን ነበር? እጅን መጫን ውግንናን፣ ዕውቅናን መስጠትን ያመለክታል። ወግ አጥባቂ አይሁድ እንደመሆኑ ጴጥሮስ እዚህ ወንጌል የተሰበከላቸው አሕዛብ ዕውቅና ሊሰጣቸው ይፈቅድ ነበር? እጁን ቢጭንባቸው መንፈስ ቅዱስ በእነርሱ ላይ ቢወርድ ኖሮ እንኳ በኢየሩሳሌም ያሉ ክርስቲያን ወንድሞች ይህን ነገር እንዴት ነበረ የሚያዩት? ጴጥሮስ እንዲህ የሚል ይመስለኛል፣ ይህ ያንተ ጥፋት ነው። እጅህን በአሕዛብ ላይ ባትጭንባቸው ኖሮ ይህ ነገር አይከሰትም ነበር። በአይሁዳዊነት አቋማቸው የዚህን አይነት አመለካከት ሊያንጸባርቁ እንደሚችል መገመት እንችላለን። በእርግጥም በትረካው እንደተነገረን ጴጥሮስ በሮማዊው መቶ አለቃ በቆርኔሌዎስ ቤት በቂሳሪያ ተሰብስቦ በነበሩ አሕዛብ ላይ እጁን አልጫነባቸውም። ሌላው ቀርቶ ባቀረበው መልእክት ስለ መንፈስ ቅዱስ እንኳን አላነሳም። ይሁንና ገና ሲናገር ነበር መንፈስ ቅዱስ በሁሉም ላይ የወረደው። ለዚህም ነበር ጴጥሮስ በድፍረት እነዚህ አሕዛብ እንደ እኛ አይሁድ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ሲል የጠየቀው። በእርግጥም መንፈስ ቅዱስ መጥቷል። ጴጥሮስም ምን ሊል ይችል ነበረ? የሐዋርያት ሥራ ምዕራፍ 19 ከቁጥር 1 እስከ 6 በዚህ ወቅት መንፈስ ቅዱስ መውረዱን ቀደም ሲል በቂሳሪያ የተከሰተውን ለማጽናት ነው። በሁለቱ ጊዜዎች መንፈስ ቅዱስ የፈሰሰው በአሕዛብ ላይ ነበረ። እነዚህ በኤፌሶን የነበሩ እውነተኛ አማኞች ነበሩ፣ ምክንያቱም በቁጥር 1 ደቀ መዛሙርት ተብለው ተጠርተዋል። ይህም ክርስቲያኖች የሚጠሩበት ስም ነበረ። አስቀድመው የዳኑ ባይሆኑ ኖሮ ጳውሎስ ዳግም ልደት በጥምቀት ነው የሚል ትምህርት እንደሰበከ ተቆጥሮ ይከሰስ ነበረ። በጳውሎስ እጅ በጌታ በኢየሱስ ስም ሲጠመቁ ከአካሉ ጋር መተባበራቸውን መሰከሩ። በመቀጠልም ከመላው የክርስቶስ አካል ጋር መተሳሰራቸውን መሰከሩ። በመቀጠልም ከመላው የክርስቶስ አካል ጋር የመተሳሰራቸውን እውነት ይመሰክሩ ዘንድ የእጅ መጫን ሥርዓት ተከተለ። ከላይ የተመለከቱ 4 የመጽሐፍ ቅዱስ ክፍሎች የሚያስረዱት የመንፈስ ቅዱስ በአማኞች ላይ መፍሰስ መላው የክርስቶስ አካል በአንድነት የሚቀበሉት መሆኑን ነው። በተጨማሪም እነዚህ ምንባቦች በቅድመ የእግዚአብሔር አገልጋዮች የነበረውን የአገልግሎት ኃይል ያመለክታሉ። በዛሬው ዘመን እውነተኛ ኃይል የተላበሱ አገልጋዮች እጅግ ጥቂት የሆኑ ስለምን ይሆን? ለዚህም ምክንያቱ የብዙዎች የመስቀሉ ሥራ በሕይወታቸው ወሳኝ አካል ሳይሆን በመቅረቱ ነው። የውስጠኛው መንፈስ እንደዚሁም የውጨኛው መንፈስ በእኛ ሲኖር በእነዚህ ቀደምት የወንጌል አገልጋዮች አገልግሎት ይታይ የነበረው ኃይል ያለብሰናል። ጳውሎስ የክርስቶስ ትንሣኤ ኃይልን አስመልክቶ ብዙ ተናግሯል። ውስጣዊው የትንሣኤ ሕይወት በውስጣችን ሳይጠነሰስ እውነተኛ ኃይል ሊኖረን አይችልም። ትንሣኤ በሞት አልፎ ዳግመኛ የወጣ የተፈጥሯዊ ኃይል ሁሉ ተገፎ የተነሳ ሕይወት ማለት ነው። ፍጥረታዊው ብርታት
ብልሃት፣ ስብዕና፣ ሌሎች መስቀል ያልሰራቸው የነፍስ ኃይል ገጽታዎች በእኛ ውስጥ አሉ። የትንሣኤው ኃይል በእኛ ይገለጽ ዘንድ እነዚህ ሁሉ መወገድ ይኖርባቸዋል። በዳግመኛ ልደት ያላለፈው ሁሉ መወገድ አለበት። ከሥጋ የተወለደ ሥጋ ነው። ቅዱስ ሥራን ለመስራት በፍጥረታዊ ጉልበታችን ላይ መደገፋችን ምንኛ ያሳዝናል። ለምድራዊው አንደበት ርቱዕነት ዋጋ ልንሰጥ መለኮታዊ ከሆነው መንፈሳዊ የመናገር ኃይል ጋር እንተላለፋለን። ምንኛ ትልቅ ለውጥ ያሻናል። እዚህ የፍጥረታዊ ኃይሎች የሚያፈልቁትን ጥላቻ፣ ከንቱነት ለመከልከል መገለጥ ያሻናል። እግዚአብሔር የፍጥረታዊ ጉልበታችን ጥበቦችና የሌሎች በርካታ የነፍስ ኃይሎቻችን ድጋፍ ያሻዋል። ይቀጥላል። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።